Breaking news tonight, 4 crew members are safe after a mid-air collision at the Gunfighter Skies Air Show in Mountain Home. ጤና ይስጥልኝ የተከበራችሁ የመረጃ ዞን ቤተሰቦቻችን፣ አሁን የተሰሙ ሰበር መረጃዎችን ይዘናል። 2 የአሜሪካ የጦር ጀቶች በአየር ላይ ተጋጭተው መከስከሳቸው ተዘገበ። በአሜሪካ አይዳሆ ግዛት በሚገኘው የነፋስ ተራራ ባህር ኃይል ጣቢያ በተካሄደው የአየር ላይ ትዕይንት 2 የአሜሪካ ባህር ኃይል የጦር ጀቶች በአየር ላይ ተጋጭተው መከስከሳቸውን የአካባቢው ባለስልጣናትና የዓይን እማኞች ገልጸዋል። ሁለቱ የኤሌክትሮኒክስ ውጊያ አውሮፕላኖች የአየር ላይ ትዕይንት እያሳዩ ባሉበት ወቅት የተጋጩ ሲሆን ከጣቢያው በስተ ሰሜን ምዕራብ 2 ማይል ርቀት ላይ መከስከሳቸው ተረጋግጧል። ከአደጋው በኋላ በቪዲዮ ምስሎች ላይ 4 አብራሪዎች በአየር ላይ በፓራሹት አማካኝነት ከአውሮፕላኖቹ ራሳቸውን አውጥተው ሲወርዱ ታይተዋል። አደጋውን ተከትሎ የጦር ሰፈሩ በአሁኑ ወቅት ሙሉ በሙሉ ተዘግቶ የአደጋ ጊዜ ሰራተኞች በቦታው ላይ የማዳን ስራ እያከናወኑ ይገኛል። ስለ አብራሪዎቹ ወቅታዊ የጤና ሁኔታ ዝርዝር መረጃ አልወጣም፣ እንደደረሰን የምናካፍላችሁ ይሆናል። A massive explosion near Jerusalem is now triggering fresh speculation, panic, and intense scrutiny across Israel. በሌላ ሰበር መረጃ በከፍተኛ ቀጠናዊ ውጥረት ውስጥ በምትገኘው እስራኤል የሌሊቱን ጸጥታ በድንገት የሰነጠቀ አንድ ግዙፍ ፍንዳታ የመላው ዓለምን የደህንነት ተንታኞች ትኩረት ስቧል። በስትራቴጂካዊ ጠቀሜታው ወደር የሌለውና የእስራኤልን እጅግ ሚስጥራዊ የዲሞና ኒውክሌር ተቋምን የከበበው የነጌቭ በረሃ በከፍተኛ እሳት ተውጧል። በፕሬስ ቲቪ ዘገባ መሰረት እሳቱ የተቀሰቀሰው ወሳኝ በሆነ የእስራኤል ወታደራዊ ካምፕ ውስጥ ነው። ይህ ሰፊ የበረሃ ክልል የሀገሪቱን የመከላከያ መረብ የሚሸከሙት የኔቫቲምና ራሞን የአየር ማረፊያዎችን ጨምሮ በርካታ ወሳኝ ወታደራዊ መሰረተ ልማቶች መኖሪያ ነው። በስትራቴጂካዊ ጠቀሜታው ወደር በሌለውና በእስራኤል እጅግ ሚስጥራዊ የዲሞና ኒውክሌር ተቋም አቅራቢያ በሚገኘው የኔጌቭ በረሃ የተቀሰቀሰው እሳት ገና ሳይጠፋም በቤት ሸምስ ሰማይ ላይ ስጋት ተደቅኗል። ዝርዝር መረጃ ይዘናል። በሌላ በኩል ዲፕሎማሲያዊ የተኩስ አቁም ንግግሮች እየተደረጉ ባሉበት በዚህ ሰዓት የቢሊዮን ዶላር ራዳሮችንና የኮንክሪት ግንቦችን እያታለሉ አይረን ዶምን ጭምር መሬት ላይ የሚደቁሱት የሂዝቦላ ትናንሽ ኤፍፒቪ ድሮኖች አዲሱን የጦር ሜዳ እውነታ እየጻፉት ነው። ከተባበሩት አረብ ኤሚሬትስ የባራክ የኒውክሌር ጣቢያ ላይ ከተሰነዘረው ታሪክ አልባ የድሮን ጥቃት ጀምሮ እስከ ኢራን የኒውክሌር ማዕከል ኢስፋሃን ድረስ የተዘረጋው ይህ ሰንሰለታማ ፍንዳታ መላው መካከለኛው ምስራቅን በአንድ የሰከንድ ስህተት ወደ ከፋ ቀውስ እያመራሽ መሆኑን ያበስራል። ዛሬ በዚህ ቪዲዮ ከይፋዊ መግለጫዎች በስተጀርባ የተደበቀውን ያንን አስፈሪ ሚስጥርና መላውን ቀጠና እያነውጡ ያሉትን አንገብጋቢ ክስተቶችን በጥልቀት እንመረምራለን። ወዲህ ደግሞ በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል። ኢራን ትመታለች፣ በፍጥነት ወደ ስምምነት ለመምጣት ቢንቀሳቀሱ ይሻላቸዋል፣ አለበለዚያ ምንም የሚቀር ነገር አይኖራቸውም ሲሉ ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ኢራን ወደ ስምምነት ካልመጣች በከባድ ሁኔታ እንደምትመታ ትራምፕ ለአክሲዮስ ገልጸዋል። ይህ እየሆነ ባለበት በዚህ ጊዜ ዩክሬን በሩሲያ ላይ ከፍተኛ የተባለ ጥቃትን ፈጽማለች። ሩሲያ ከዩክሬን በ2026 ከፍተኛ የተባለውን ጥቃት አስተናግዳለች ተብሏል። ዩክሬን በ24 ሰዓታት ውስጥ 1000 የሚደርሱ ድሮኖችን ማስወንጨፏን የተገለጸው፣ በዚህም የንጹሃን ህይወት ተቀጥፏል። በሞስኮ ትልቁ አየር መንገድ በጥቃቱ ከፍተኛ ጉዳት ደርሶበታል። ኪየቭ ከድንበር 500 ኪሎ ሜትር ርቀት ላይ ኢላማ ያደረገ ጥቃት ፈጽማለች ነው የተባለው። የሞስኮ ከንቲባ ሰርጌይ ሶቪያኒን 81 ድሮኖች በሩሲያ ጦር ከሽፈዋል ሲሉ አስታውቀዋል። ክቡራትና ክቡራን አድማጮቻችን አሁን ደግሞ በዝርዝር ወደምንመለከታቸው ሌሎች አንኳር ጉዳዮች እናልፋለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም ይህ መረጃ ለብዙዎች እንዲዳረስ ላይክ በማድረግ እንድታግዙን በአክብሮት እንጠይቃለን። አብራችሁን ቆዩ። A massive mushroom cloud lights up the Israeli night sky, triggering panic as the explosion is seen from miles away. በኢየሩሳሌም ከተማ አቅራቢያ የዕለቱን ጸጥታ የሰበረ አንድ ድንገተኛ ክስተት ተፈጠረ። በመካከለኛው እስራኤል በቤት ሽመሽ ከተማ አቅራቢያ የደረሰው ከፍተኛ ፍንዳታ እጅግ ግዙፍና አስደናቂ ትዕይንቶችን ፈጥሯል። ፍንዳታው በጣም ኃይለኛ ከመሆኑ የተነሳ የድንጋጤ ሞገዶቹ በአቅራቢያ ያሉ ቤቶችን መስታወትም ሰባብሯል። ይበልጥ አሳሳቢው ነገር የአደጋ ጊዜና የነፍስ አድን ቡድኖች ወዲያውኑ ወደ ስፍራው እንዳይገቡ መከልከላቸው ነው። በቤት ሽመሽ አካባቢ ሰማዩን በድንገት ያበራውና ምድርን ያንቀጠቀጠው ከፍተኛ የፍንዳታ ድምጽ የነዋሪዎችን ልብ በከፍተኛ ስጋት ሲሞላው
በኢንተርኔት ዓለም ደግሞ ማለቂያ የሌላቸውን መላምቶች ወልዷል። በማህበራዊ ድረገጾች ላይ በቅጽበት የተሰራጩት ቪዲዮዎች ወደ ሰማይ የሚምዘገዘግ ግዙፍ የእሳት ኳስና ጥቅጥቅ ያለ ወፍራም የጭስ ደመና ያሳዩ ነበር። ይህንን ክስተት የተመለከተው ዓለም ሁሉ አንድ ጥያቄን አንስቷል። የውጭ ጥቃት ተሰነዘረ ወይስ በእስራኤል ሚስጥራዊ ወታደራዊ ጣቢያ ላይ የውስጥ አደጋ ተፈጸመ የሚል? የማህበራዊ ሚዲያው ከፍተኛ መረበሽና ግምት ጣሪያ በነካበት በዚህ ወቅት የእስራኤል ፖሊስና የጦር ኃይሉ IDF ሁኔታውን ለማረጋጋት በፍጥነት መግለጫ አውጥተዋል። ምንም አይነት የውጭ ጥቃት ወይም የደህንነት ጥሰት አልተፈጸመም በማለት አስተባብለዋል። ከዚህ በተጨማሪ ፍንዳታው ከተከሰተበት ስፍራ ጋር ቀጥተኛ ግንኙነት ያለው ቶሜር የተሰኘው የእስራኤል መንግስት የመከላከያ ተቋም ክስተቱ ቀድሞ የታቀደና በቁጥጥር ስር ያለ የሮኬት ሞተር ሙከራ ነው ሲል አውጇል። ነገር ግን ይፋዊ ማብራሪያ የፈጠረው መረጋጋት ከደቂቃዎች በላይ ሊዘልቅ አልቻለም። የዕብራይስጥ መገናኛ ብዙሃንና የደህንነት ተንታኞች ይህንን የመንግስት ማብራሪያ በጥርጣሬን ማየት ጀምረዋል። የተለመደ ሙከራ ከሆነ ለምን ለህዝቡ አስቀድሞ ማስጠንቀቂያ አልተሰጠም የሚለው ጥያቄ በስፋት ተስተጋብቷል። ይህ ተቋም ለሰው መኖሪያ አካባቢዎች እጅግ ቅርብ ነው። ከዚህም በላይ የፍንዳታው መጠን ከተለመደው የሮኬት ነዳጅ ሙከራ እጅግ የተለየና ከፍተኛም ነበር። አዲስ የወጡ መረጃዎች እንደሚያሳዩት ይህ ፍንዳታ የተከሰተው ለሮኬት ሞተሮች ማምረቻነት የሚያገለግለውና እጅግ ተቀጣጣይ የሆነው ሶዲየም ፐርክሎሬት በተከማቸበት ስፍራ ሊሆን እንደሚችል ነው። ይህ ደግሞ ጉዳዩን ከቀላል አደጋ ወደ ሀገር አቀፍ የደህንነት ስጋት ያሸጋግረዋል። ይህ የሶዲየም ፐርክሎሬት ኬሚካል ዝርዝር ትልቅ ሚስጥር ያለው ሲሆን ኬሚካሉ እስራኤል ከምድር ከባቢ አየር ውጭ የሚተኮሱ የረጅም ርቀት ባሊስቲክ ሚሳኤሎችን ለማክሸፍ ለምትጠቀምበትና እጅግ ዘመናዊ ለሆነው አሮው ስሪ የሚሳኤል መከላከያ ስርዓት ቁልፍ የነዳጅ ግብዓት እንደሆነ ተዘግቧል። ዘገባዎቹ እውነት ከሆኑ ይህ አደጋ ከሁለቱ የእስራኤል አሮው ስሪ የሚሳኤል ባትሪዎች ውስጥ አንዱን ከነሙሉ ክምችቱ አውድሞት ሊሆን ይችላል። ይህ ማለት ደግሞ እስራኤል ከኢራን ጋር በከፍተኛ የውጥረት ሁኔታ ውስጥ በምትገኝበት በዚህ ወሳኝ ሰዓት እጅግ አስተማማኝ የሆነውን የመከላከያ ጋሻዋን በአጋጣሚ አታለች ማለት ነው። በታሪክ ውስጥ ከታዩት እጅግ አስቸጋሪ ክልላዊ ግጭቶች በአንድ ወቅት እንዲህ አይነት ኪሳራ ማስተናገድ ለእስራኤል ትልቅ ስትራቴጂካዊ ፈተና ሆኗል። ክቡራን አድማጮች ከዝግበሮች በስተጀርባ የተኩስ አቁም ንግግሮች ቢኖሩም በደቡብ ሊባኖስ ያለ የጦር ሜዳ ግን በተግባር የተለየ መልክ እያካሄደ ነው። ሄዝቦላ በአንድ ቀን ውስጥ ብቻ በእስራኤል ኃይሎች ላይ 33 የተናጠል ወታደራዊ እርምጃዎችን መፈጸሙን አስታውቋል። ጥቃቶቹ ሮኬቶችን፣ የመንገድ ዳር ፍንዳታዎችንና ትክክለኛ የመድፍ ጥቃቶችን ያካትቱ ናቸው። ነገር ግን ትልቁን ፈተና የፈጠረው ሌላ አዲስ ቴክኖሎጂ ነው። በሰማይ ላይ በዝቅተኛ ድምጽ የምትበር አንዲት ትንሽ ነጥብ በጭንቀት የምትታይ የኮንክሪት ግንቦችንና በቢሊዮን ዶላር የሚቆጠሩ ራዳሮችን አልፋ ትሄዳለች። በሰከንዶች ውስጥ ደግሞ የአየር መከላከያ ምሽግን ይመታል። እነዚህ ትናንሽ FPV ድሮኖች የብረት ጋሻዎችንና ዘመናዊ ራዳሮችን በቀላሉ በማለፍ ኢላማቸውን ይመታሉ። የቅርብ ጊዜ ቪዲዮዎች እንደሚያሳዩት ድሮኖቹ ድንበሩን ጥሰው በመግባት የቅድሚያ ማስጠንቀቂያ እንኳን ሳይሰጥ ጥቃት ያደርሳሉ። በዚህ ሳምንት ሄዝቦላ በለቀቀው ምስል አንድ ፈንጂ የያዘ ድሮን ዝቅ ብሎ በመብረር በምዕራባዊ ገሊላ በሚገኘው የአይረን ዶም ባትሪ ላይ ሲጋጭ በግልጽ የታየ ሲሆን ሁለት የእስራኤል ወታደሮች መቁሰላቸውን CNN አረጋግጧል። እነዚህ በቀጥታ ቪዲዮ በኦፕሬተሮች የሚመሩ ትናንሽ ድሮኖች ለትላልቅ አውሮፕላኖች የተሰሩ የቢሊዮን ዶላር ራዳሮችን በቀላሉ ያታልላሉ። የ36ኛ ዲቪዚዮን መኮንን እንደገለጹት ሄዝቦላ የድሮን ክፍሎቹን ወደ ትናንሽ መስኮች ከፋፍሏል። የስለላ ድሮኖችን በፋይበር ኦፕቲክ ከሚመሩ የጥቃት ድሮኖች ጋር በማቀናጀት ወታደሮችንና ተሽከርካሪዎችን ኢላማ እያደረገም ይገኛል። የቀድሞ እስራኤል የአየር መከላከያ አዛዥ ብርጋዴር ጀነራል ራን ኮቻቭ እንዳስጠነቀቁት እስራኤል በጣም አስፈላጊ የሆኑ ንብረቶቿን አይረን ዶም፣ ዴቪድ ስሊንግና ሮ ባትሪዎችን ለመጠበቅ በቂ ስራ እየሰራች አይደለም ብለዋል። እነዚህ ንብርብሮች ከተጣሱ ሰፊ የመከላከያ መረብ ሊፈራርስ ይችላል ሲሉ አስታውቀዋል። ውድ አድማጮቻችን ውጥረቱን ይበልጥ ያባባሰው ደግሞ በተባበሩት አረብ ኤሚሬትስ ግዛት ውስጥ የተፈጸመ በታሪክ ታይቶ የማይታወቅ የድሮን ጥቃት ነው። በአልዳፍራ ክልል በሚገኘው የባራክ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ በሚገኝ የኤሌክትሪክ ጄኔሬተር ላይ የድሮን ጥቃት መፈጸሙና እሳት ማስከተሉ ተረጋግጧል። ምንም እንኳን የአቡዳቢ ባለስልጣናት ሪያክተሩ ሰላም መሆኑንና ምንም አይነት የራዲዮሎጂ ለውጥ አለመኖሩን ቢገልጹም ክስተቱ በባህር ሰላጤው ላይ አደገኛ አዲስ
አዲስ ስጋት ፈጥሯል። የባራክ የኒውክሌር ጣቢያ አቅራቢያ የድሮን መታየት ብቻ የኢራንና የባህረ ሰላጤው ፍጥጫ ምን ያህል ዋጋ የሚያስከፍል ደረጃ ላይ መድረሱን ያሳያል። የባራክ ጥቃት በተፈጸመ በጥቂት ሰዓታት ውስጥ ኢራን በኢስፋሃን ግዛት ውስጥ ከፍተኛ የፍንዳታ ድምጽ ሊሰማ እንደሚችል አስቀድማ አስጠንቅቃለች። ኢስፋሃን የኢራን ቁልፍ የኒውክሌር መሰረተ ልማት መኖሪያ ናት። ምንም እንኳን የኢስላማዊ አብዮታዊ ጥበቃ ጦር IRGC ድምጹ የቆዩ ጥይቶችን ሆነ ብሎ ከማፍረስ የመጣ ነው ቢልም የጊዜ አቆጣጠሩ ግን ከባህረ ሰላጤው ጥቃት ጋር ቀጥታ መስመር እንደሚያሰምር ተንታኞች ይናገራሉ። ይህ ማስጠንቀቂያ ቢያንስ ከዛሬ አመሻሽ ድረስ እንደሚቀጥል መገለጹ ድርጊቱ ከአንድ ጊዜ ክስተት ይልቅ በተወሰነ ጊዜ ውስጥ የታቀደ ስትራቴጂካዊ እርምጃ መሆኑን ያሳያል። ክቡራን አድማጮች ለዕለቱ ያዘጋጇቸው ዓለም አቀፍ መረጃዎች የእስካሁኖቹ የሰማችኋቸውን ይመስሉ ነበር። መልካም ቀን ይሁንላችሁ።